እኛ በተመቸ ሀገር ላይ ሆነን የማይሆን የፖለቲካ ጽንፍ ጥግና ጥግ በመያዝ ለወገኖቻችን የምናስተላልፈው አላስፈላጊ መልእክት ዛሬ አገራችን ላይ ምን ያህል እሳት እንዳነደደ ምን ያህል አገራችን እንደጎዳ ምን ያህል የዘር ግጭት እያስነሳ እንደሆነ ፍሬውን የምናየው ጉዳይ ነው። ስለሆነ የሁላችንንም አንጀት የቆረጠ የሚያሳዝንና እኔ እንጃ በምን ቃል እንደሚገለጽ አላቅም። የኛ ድህነታችን በቁጥር ወይንም በስም የሚነገር አይደለም። አንድ ቤተክርስቲያን ለማሰራት ወይንም አንድ ህንጻ ለመገንባት የስንት እናቶች መቀነት ተፈቶ ስንት ሰው ጾም አድሮ ነው የሚሰራው። ዛሬ ግን ስንት ቤተክርስቲያን ነው በአንድ ቀን እየወደመ ያለው። መንግስት ዝም ማለት ምን ማለት ነው? የህግ የበላይነት የቱ ጋር ነው? የሰዎች የመኖር ሁሉና የቱ ጋር ነው? ባደጉት ሀገሮች ያለን ኢትዮጵያውያን እኩይ ሀሳቦችን አላስፈላጊ የሆኑ ዘረኛ የሆኑ አመለካከቶችን ወደ ሀገራችን እየላከን ይህንን በድህነት ተቆራምዶ የሚኖረውን ወንድም እናት አባቶቻችንን ባናስጨርስና በአንድነት ከመለያየት ይልቅ በአንድነት ከመጣላት ይልቅ በአንድ ሀገር ስሜት ሆነን የቺን ደሃ ሀገራችንን ወደፊት ግዝበትን ሁኔታ መፍጠር ጊዜ የማይሰጠው ጉዳይ ነው። እኔ ለእናቶች ትልቅ ክብር አለኝ። እኛ ለኢትዮጵያዊ እናቶች ወንድ በሌለበት ሰርተው ፈግተው ወድቀው ተነስተው ልጆቻቸውን ለቁም ነገር ያበቁ እናቶች አሉ። ማንም እየገባ የሚፈነጭበት እኛ ኢትዮጵያውያን በዘር በሃይማኖትና በተለያዩ ጎራ ለይተን የምንጨራረስበት ጊዜ ሳይሆን ዛሬ በአንድነት ሆነን ከመጣብን አላስፈላጊ መቅሰፍት ካላስፈላጊ ጽንፈኝነት ካላስፈላጊ ጥፋት በአንድነት ሆነን የምንሻገርበት ጊዜ አሁን ነው። ኢትዮጵያ ኮሚኒቲ በፈረንሳይ እስከዛሬ ድረስ ህብረተሰባችንን በማገልገል እያገለገለ ያለ በአንድ ዓላማ ዘር ሃይማኖት ፖለቲካ ጎሳ ሳይለይ በአንድነት ያለ ልዩነት ጠንካራ ኮሚኒቲ ሆኖ ለህብረተሰቡ ተገቢውን አገልግሎት በመስጠት ላይ ይገኛል። ኢትዮጵያ ኮሚኒቲ መከፋፈልን በማስወገድ በጥንካሬ በፍቅርና በአንድነት ተባብሮ መስራትን ያምናል። ኢትዮጵያ ኮሚኒቲ በፈረንሳይ ፍቅር፣ አንድነት፣ ጥንካሬና ኃይልን ምርጫው በማድረግ አሁን በሀገሪቱ እየተደረገ ባለ ሁኔታ ለመንግስትና ለሚመለከተው አካል ያስተላለፉት መልእክት። ሰላም ጤና ይስጥልን። የተወደዳችሁ ኢትዮጵያ ኮሚኒቲ ደጋፊዎችና አባላት በሙሉ በሀገራችን በኢትዮጵያ እየደረሰ ባለው ግፍና በደል ብዙ ወገኖቻችን እያለቁ እየሞቱ ስለሆነ ኢትዮጵያ ኮሚኒቲ ለህዝቡ፣ ለወገኑ፣ ለሀገሩ ተቆርቋሪ ማህበር እንደመሆኑ መጠን የተሰማንን ጥልቅ ሀዘን ትንሽ አጠር ያለች መግለጫ ለመንግስት እናስተላልፋለን። የኢትዮጵያ ኮሚኒቲ በፈረንሳይ እኛ በፈረንሳይ የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችን በጽንፈኛ ብሔርተኛ አክራሪ አሸባሪ ቡድኖች እየደረሰ ባለው ጭፍጨፋ፣ ቃጥሎና ውድመት የተሰማንን ሀዘን እየገለጽን ይህ አረመኔያዊ ጭካኔ የተሞላበት ድርጊት በፍጥነት ይቆም ዘንድ ለማሳሰብ እንወዳለን። ኢትዮጵያ መንግስት በአስቸኳይ ጣልቃ በመግባት ጠንካራ እርምጃ እንዲወስድ በአጽንኦት እንጠይቃለን። ሰዎች በገዛ ሀገራቸው በሰላም የማምለክ የመስራት በአጠቃላይ የመኖር መብታቸው ተገፎ በማንም ጉልበተኛና አክራሪ ቡድን ህይወታቸውና ንብረታቸው ብሎም ሰላማቸውን ተነጥቀው የመኖር ሁሉናቸውን ፍጹም ባሉበት ሁኔታ መንግስት ዝምታውን ሰብሮ የህግ የበላይነትን እንዲያስከብር በጥብቅ እናሳስባለን። ቀደም ብሎ በነበረው አፋኝና ጨቋኝ ስርዓት የኢትዮጵያ ኮሚኒቲ በፈረንሳይ ለሀገሩና ለወገኑ በማሰብ የነበረውን አምባገነናዊ ስርዓት በመቃወምና ለወገን ድምጽ በመሆን ያለመሰልቸት የታገለ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡ ጊዜም ለውጡን በመደገፍ ደስታችንን የገለጽን መሆኑ የቅርብ ጊዜ ትዝታችን ነው። በመሆኑም መንግስት መልካምና ጥሩ ሲሰራ እንደምንደግፈው ሁሉ ልክ አሁን እንዳለው እኩልነትና መከባበር በጠፋበት ሁኔታ መንግስት ፍትሃዊ እርምጃ ካልወሰደ የሰዎች የመዘዋወርና በሰላም የመኖር መብታቸው እስካልተረጋገጠ ድረስ በሰላማዊ መንገድ ተቃውሟችንን ለማሰማት የምንገደድ መሆኑን ለማሳሰብ እንወዳለን። ምክንያቱም ሀገር ማለት ሰው መሆኑን አበክረን ስለተረዳ ነው።
መንግስት ሆይ ከምንም በፊት የህግ የበላይነትን አስከብር፣ የሃይማኖት እኩልነትና የማምለክ መብታቸውን አረጋግጥ። ሰዎች በገዛ ሀገራቸው ከቦታ ወደ ቦታ የመንቀሳቀስ መብታቸው አይገደብ። የንጹሃን ደም መፍሰሱን ይቁም። የእናቶች አባቶች በአጠቃላይ የዜጎች መፈናቀል ይቁም። ቤተ እምነቶች አይቃጠሉ። በአጠቃላይ የህግ የበላይነት ሰፍኖ ወንጀል የሰሩና ለሰዎች ህይወት መጥፋት ብሎም የንብረት ውድመት ተጠያቂ የሆኑ ሰዎች በአስቸኳይ ለህግ ይቅረቡ። የኢትዮጵያ ኮሚኒቲ በፈረንሳይ ለሀገሩና ለህዝቡ ድምጽ በመሆን ይህንን መግለጫ ለመንግስት ያቀርባል። የሃይማኖት አባቶችና በዚህ ነውጥ ህይወታቸውን ላጡ ሰላማዊ ወገኖቻችን በሙሉ ነፍስ ይማር እያልን ለወዳጅ ለዘመዶቻቸው መጽናናትን እንመኛለን። ኢትዮጵያ በአንድነቷ ጸንታ ለዘላለም ትኑር። የኢትዮጵያ ኮሚኒቲ በፈረንሳይ ፓሪስ። እንደሚታወቀው ሰሞኑን በየተለያዩ ሚዲያዎች እንደምንሰማው እንደምናየው የሁላችንንም አንጀት የቆረጠ የሚያሳዝንና እኔ እንጃ በምን ቃል እንደሚገለጽ አላቅም። የኛ ድህነታችን በቁጥር ወይንም በስም የሚነገር አይደለም። አንድ ቤተክርስቲያን ለማሰራት ወይንም አንድ ህንጻ ለመገንባት የስንት እናቶች መቀነት ተፈቶ ስንት ሰው ጾም አድሮ ነው የሚሰራው። ዛሬ ግን ስንት ቤተክርስቲያን ነው በአንድ ቀን እየወደመ ያለው። እኛ የሌላ ሀገር ወይም ሌላ ሰዎች እየረዱን አይደለም። ማንም ኢትዮጵያዊ ለቤተክርስቲያን ለሀገሩ ለእምነቱ ሲል ልጆቹን እያስራበ ነው ሁሉ ነገር የሚያደርገውና ይሄ በጣም ስሜት የሚነካ ነው። እኔ ለእናቶች ትልቅ ክብር አለኝ። እኛ ለኢትዮጵያዊ እናቶች ወንድ በሌለበት ሰርተው ፈግተው ውድቀው ተነስተው ልጆቻቸውን ለቁም ነገር ያበቁ እናቶች አሉ። ማንም እየገባ የሚፈነጭበት በነገራችን ላይ የጦር መከላከያው ያለው ወይንም ሌላ ሀገር ዜጋ መጥቶ ሲወጋን አይደለም። ሰው በሀገሩ ላይ በቢላ እየታረደ ሰው በሀገሩ ላይ እየተጨፈጨፈ እየተገደለ አባት እናት በሽተኛ ካልጋ ላይ ተጎትቶ እየተገደለ ምን ማለት ነው? መንግስት ዝም ማለት ምን ማለት ነው? የህግ የበላይነት የቱ ጋ ነው? የሰዎች የመኖር ሁሉና የቱ ጋ ነው? ይሄ እስከሌለ ድረስ እኔ ዶክተር አብይ ሲመጣ ተንበርክኬ ጉልበቱን የሳምኩ ሰው ነኝ። አመስግኜ ለኔ ለግሬ አንድ ነገር እንዲያደርግልኝ አይደለም። ለሀገሬ መልካም ነገር አደረገ፣ ለወገኖቼ በጎ ነገር አደረገ በሚል ነው። እኔ ዛሬ ትናንትና ደግፌዋለሁኝና እንዴት እቃወማለሁ ብዬ አልቀመጥም። በማደርገው ነገር እማምን ሰው ነኝ፣ አምንበታለሁ። ዛሬ ደግሞ በጎ ነገር ሳላይ ደግሞ መጀመሪያ ወጥቼ ሞቅ ሰው ነኝ። ምክንያቱም እኔ አብይ ስለሆነ ሳይሆን ጥሩ መንግስት ስለሆነ ነበረ የደገፍኩት። አሁንም እቃወማለሁ፣ ምክንያቱም የሚሰራው ነገር ትክክል አይደለም። ስለዚህ ሀገራችን ውስጥ የሚደረገውን ነገር መንግስት በቸልተኝነት ማለፍ የለበትም፣ ወገንታዊነት መቆም አለበት። ሌላው እዚህ አብረው ይላሉ በመኖርበት አካባቢ ለሚኖሩ ኢትዮጵያውያን የማስተላልፈው አንድ መልእክት፣ አሁን ቡድንና ጎራ ለይተን የምንሰዳደብበት ወይንም የምንጣላበት ወቅት አይደለም። በጠነከረ ክንድ ለሀገራችን የምንቆምበት ዋነኛ ሰዓት ነው። ይህንን ነው መናገር የምፈልገው። የከሌ አማራ ነው የከሌ ኦሮሞ ለማንም አልጠቀመም። በየቀረጢታችን መከተታችን ለራሳችን ጉዳቱ ለማንም አይደለም። አንድነት ነው የሚያዋጣን። እዚህም በስደት የምንኖር ሰዎች ግልጽ ነው፣ የትም ቦታ ስንሄድ ኢትዮጵያዊ ነው እንጂ የምንባለው አማራ ኦሮሞ ብሎ የሚጠራን ማንም የለም። ስለዚህ ስማችን ሀገራችን ናት፣ እናታችን አባታችን። ይህን መርሳት የለብንም። ይህን ነው ማስተላለፍ የምፈልገው። በተረፈ ህይወታቸውን ላጡ ወገኖቻችን በሙሉ ነፍሳቸውን ይማር። ለወዳጅ ለዘመዶቻቸው መጽናናትን እመኛለሁ። አመሰግናለሁ። የኢትዮጵያ ኮሚኒቲ በፈረንሳይ ዋና መሰረታዊ ዓላማዎች በመነሳት ኢትዮጵያውያን ትውልደ ኢትዮጵያውያንና መላ የኢትዮጵያ ወዳጆች በጠቅላላ በአንድነት የሚሰበሰቡበት ዘር፣ ቀለም፣ ሃይማኖት ሳንለይ በአንድ ላይ ሀዘናችንን የምንካፈልበት ደስታችንን የምንጋራበት ማህበር እንደመሆኑ መጠን አሁን በሀገራችን ላይ እየተከሰተ ያለውን አላስፈላጊ ማፈናቀል፣ ግድያና የተለያዩ ትንኮሳዎች በማስመልከት እንደ ኢትዮጵያዊነታችን የተሰማንን ነገር ለመግለጽ ነው። እኛ ባለንበት ሀገር እዚህ ሀገር ባለንበት በውጭው ዓለም የምንታወቀው ሁላችንም በኢትዮጵያዊነታችን ነው እንጂ በብሔር ማንነታችን አለመሆኑ ለሁላችንም ግልጽ ነው። እኛ በተመቸ ሀገር ላይ ሆነን የማይሆን የፖለቲካ ጽንፍ ጥግና ጥግ በመያዝ ለወገኖቻችን የምናስተላልፈው አላስፈላጊ
መልእክት ዛሬ አገራችን ላይ ምን ያህል እሳት እንዳነደደ፣ ምን ያህል አገራችን እንደጎዳ፣ ምን ያህል የዘር ግጭት እያስነሳ እንደሆነ ፍሬውን የምናየው ጉዳይ ነው። ስለሆነም እኛ ባደጉት ሀገሮች ያለን ኢትዮጵያውያን እኩይ ሀሳቦችን፣ አላስፈላጊ የሆኑ ዘረኛ የሆኑ አመለካከቶችን ወደ ሀገራችን እየላክን ይህንን በድህነት ተቆራምዶ የሚኖረውን ወንድም እናት አባቶቻችንን ባናስጨርስና በአንድነት ከመለያየት ይልቅ በአንድነት ከመጣላት ይልቅ በአንድ ሀገር ስሜት ሆነን የቺን ደሃ ሀገራችንን ወደፊት የምናግዝበትን ሁኔታ መፍጠር ጊዜ የማይሰጠው ጉዳይ ነው። እኛ ኢትዮጵያውያን በዘር በሃይማኖትና በተለያዩ ጎራ ለይተን የምንጨራረስበት ጊዜ ሳይሆን ዛሬ በአንድነት ሆነን ከመጣብን አላስፈላጊ መቅሰፍት፣ ካላስፈላጊ ጽንፈኝነት፣ ካላስፈላጊ ጥፋት በአንድነት ሆነን የምንሻገርበት ጊዜ አሁን ነው። ሳይቃጠል በቅጠል እንደሚሉት ዛሬ እኛ እዚህ ባለንበት ሀገር ከ3 በላይ ወገኖቻችን በሞት ተለይተው ይሄ የኢትዮጵያ ኮሚኒቲ ዘራቸውን፣ ሃይማኖታቸውን፣ ማንነታቸውን ሳይጠይቅ ኢትዮጵያዊ በመሆናቸው ብቻ ከወገኖቹና ከደጋፊዎቹ ገንዘብ አሰባስቦ ወደ ሀገር ቤት የላከ፣ በባለፈው በአምባገነን መንግስት ጊዜም ኢትዮጵያና ኢትዮጵያዊነት ላይ ግፍ በሚሰራበት ጊዜ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዘር ሳንለይ ሃይማኖት ሳንለይ በአደባባይ ወጥተው የተቃወምን ቁርጠኛ የኢትዮጵያ ኮሚኒቲ መሆኑን በተግባር ያስመሰከረ ነው። ስለሆነም በፈረንሳይ የምትገኙ ኢትዮጵያውያንም ሆነ በመላው ዓለም ይህንን መልእክት የምትመለከቱ ኢትዮጵያውያን አንድ ላይ ሆነን አገራችንን የምናድንበት ጊዜ መሆኑን ከግምት ውስጥ በማስገባት የኢትዮጵያ ኮሚኒቲ በያላችሁበት መልእክታችሁ እንዲደርስ እላለሁ። አመሰግናለሁ። ጥሩ ጥያቄ ነው የጠየቀን ሻማቲው፣ በእውነት እናመሰግናለን። የኢትዮጵያ ኮሚኒቲዎች ከሃይማኖትና ከማንኛውም የፖለቲካ ድርጅት ነፃ ነው። አዎ በትክክል መተዳደሪያ ደንቡ ሁኔታ እጅ ላይ ይገኛል። አዎ በትክክል ነፃ ነው። ሰዎች ፖለቲከኛ ናችሁ ይሏችኋል ሊሉን ይችላሉ። ምክንያቱም በነገራችን ላይ የድሮ መንግስታት ስተታቸውን የሚያውቁት እረኛ ምን አለ እያሉ ነበረ። አዝማሪዎችና እረኛዎች በግ ሲጠብቁ ሜዳ ለሜዳ በግጥም ሰው ብሶቱን ይናገራል። የአሁኖቹ መንግስታት ደግሞ እንግዲህ ቴክኖሎጂ ስለረዳቸው እኛ ካልነገርናቸው አያውቁም። ስለዚህ እኛ የህዝብ ድምጽ ነን። በተለይ በድሮ ስርዓት ጊዜ ኢንተርኔት አያገኙም ነበረ፣ እንደ ልብ መቃወምም መደገፍም አይችሉም ነበርና እኛ ድምጻቸው ነን። አሁን ለስሙ ዲሞክራሲ አለ። ዲሞክራሲውን መንገድ ያጣ ስርዓት የሌለው ዲሞክራሲ ሰዎች የመኖር መብታቸው ሳይረጋገጥ የመናገር መብታቸው መረጋገጡ ትንሽ ግራ ቢያጋባ ዲሞክራሲ አለ ለጊዜው። አሁን ለጠየቀኝ ጥያቄ ግን ወደኛ ስገባ እኛ የህዝብ ምንድነን አፍና ጆሮ ነን። እዚህ መንግስት ጥሩ ሲሰራ ጥሩ ሰራ እንላለን። ኮሚኒቲ ነው ያቋቋም ነው። ብሔር አይጠየቅም። አንድ ሰው ኢትዮጵያዊ አማርኛ እየተናገረ ወይ ኦሮሞኛ እየተናገረ አንድ የኢትዮጵያ ቋንቋ ተናግሮ ቢመጣ እኛማ ኮሚኒቲ ዘር አንጠይቅም፣ ብሔር አንጠይቅም፣ ብቻ ኢትዮጵያዊ ነው እናስገባዋለን። አብሮም ይሆናል። ካሁን በፊት የሞቱ ሰዎች ነበሩ። 2 ሰዎች፣ አንድ ወንድ አንድ ሴት፣ አስከሬናቸውን ኢትዮጵያ ልከናል። ስማቸውን እንጂ ማን ምንነታቸው ብሔራቸውን አናውቅም። ኢትዮጵያዊ ስለሆኑ ብቻ ነው። አንድ እህታችንን ሞታ እዚህ ውስጥ ከ40 እስከ ማስወጣት ሐውልት እስከ ማሰራት ደርሰናል በቅርባችን። ይሄ ሁሉም ሰው የሚያውቀው ታሪክ ነው። ብሔሯ ምንድነው ብትለኝ እኔ አላውቀውም። እናታችን ግን መልካም ሰው ነበረች፣ ኢትዮጵያዊ ነች። አለቀ። ኢትዮጵያ ኮሚኒቲ ይሄ ነው። ፖለቲከኛ አይደለንም በፍጹም። ሰዎች ይሉናል። ኢትዮጵያ ኮሚኒቲ ግን ባጭሩ የሰብአዊ መብት ታጋይ ነው። ሰዎች ሲጎዱ፣ ሰዎች ሲቃጠሉ፣ ሲዘረፉ መንግስት ሆይ አይንና ጆሮህን ክፈት ብሎ የሚጮህ ማህበር ነው። የሰብአዊ መብት ታጋይ ተሟጋች እንጂ ማንንም አይደግፍም። ጥሩ ሲሰራ በትክክል መንግስት ጥሩ ሰርተሃል ቀጥል
ለምን እኛ እዚህ ብንኖር 90% ቤተሰባችን ያለው ኢትዮጵያ ውስጥ ነው፣ ሀገራችን ነው። የዚህ ሀገር የሰው ሀገር ፓስፖርት ብንይዝ የተወለድንበት ቦታ ከስር ይጻፍልናል። የሚቀየር ነገር አይደለም። ወረቀት ማለት ደምና መልክ አይደለም። ደምና መልካችን ሁሌም ኢትዮጵያዊ ነው። ስለዚህ ኢትዮጵያ ኮሚኒቲ ለሰዎች የመኖር የህልውና የመብት ተሟጋች እንጂ የፖለቲካ አቋም የለውም። ማንንም አንደግፍም፣ ማንንም አንቃወምም። የምንቃወመው የምንደግፈው በስራቸው ነው። ከዛ ውጪ የሚያቋቋምነው ፓርቲ የለም፣ የምንረዳው ፓርቲ የለም። የመቸም ስልጣን ውስጥ የምንፈልግ ሰዎች አይደለንም። ሀገራችንን ግን እየበላችሁም እየሰረቃችሁም ግን ህዝቡን አትግደሉ፣ አታሰቃዩ፣ እኛ የምንኖረው የምናገኘውን ሰላም አግኝታችሁ ኑሩ ብለን የምንጮህ ነን። ፖለቲከኞች አይደለንም። ይሄንን አስረግጬ መናገር ፈልጋለሁ። እየተባለ ነው። ጥሩ ጥያቄ ነው የጠየቀን። ምክንያቱም ኦነጎች ናቸው የሚል ነገር መጥቷል። ምክንያቱም አንዳንድ የኦሮሞ ስም ያላቸው ማህበራችን አባሎች አሉ። ኢትዮጵያዊ ናቸው። ኦሮሞ ቢሆኑ ኢትዮጵያዊ ናቸው። ትግሬ ቢሆኑ ኢትዮጵያዊ ናቸው። ኢትዮጵያ የሁሉም ነች። የኛ ኮሚኒቲ እንደዛ ነው። ትንሿን ኢትዮጵያ በትንሽዬ ሰንጠረዥ ውስጥ የያዘ ማህበር ነው። ይህንን መግለጽ ፈልጋለሁ። አመሰግናለሁ። ኦኬ የኢትዮጵያ ኮሚኒቲ በፈረንሳይ ከፕሮግራሞች ውስጥ አንዱ የተለያየ በዘርም የተደራጁ ሆኖ በተለያየ ኮሚኒቲ ውስጥ ያሉ ኢትዮጵያውያንን በአንድነት በማሰባሰብ በሀገራቸው ጉዳይ ላይ በጋራ እንዲሰሩ እና አገራችን በዚህ ሰዓት ለወደፊቱ ምን ትፈልጋለች የሚለውን በሚያስማሙን ነገሮች ላይ በአንድ ላይ እንደ ኢትዮጵያዊነት በጋራ የምንሰራቸውን ነገሮች ያስባል። ፕሮግራሙም ላይ በግልጽ ተጽፏል። እንደዛም ለማድረግ በቅርብ አስበናል። በዘርና በተለያዩ የዘር ድርጅቶች ውስጥ ሆነን ጽንፍና ጽንፍ ይዘን አገራችን የበለጠ ወደ ተካረረ ፖለቲካዊ ሁኔታዎች ውስጥ ከመክተት ይልቅ በጋራ በአንድነት በአገር ልጅነት በዜግነት ላይ አንድ ላይ ሆነን አገራችን የምትጠብቅብንን ነገር በጋራ ለማድረግ የኢትዮጵያ ኮሚኒቲ አሁንም ዝግጁ ነው። በቅርቡም በዚህ ላይ የሚሰራ ነገር ይኖራል። በዚህ አጋጣሚ በተለያየ ኮሚኒቲ ውስጥ ያላችሁ ይሄንን አይታችሁ ከኛ ጋር በጋራ እንድትሰሩ መልእክታችን ይድረሳችሁ እላለሁ። እንግዲህ ይሄንን መግለጫ ለኢትዮጵያ ኤምባሲ፣ ለአምነስቲ ኢንተርናሽናል እንዲሁም ለተለያዩ ለሚመለከታቸው አካላትና ለግብረሰናይ ድርጅቶች ያደረስን መሆኑን እየገለጸን በተለይ ይሄንን መግለጫ በቅርበት ሆኖ የቀረጸልን ሻማ ቲዩብን ለማመስገን እንወዳለን። በኢትዮጵያ ኮሚኒቲ ስም ምስጋና ይድረሳችሁ። እናመሰግናለን።